አንድ የዘምዘም ጠብታ በአንድ ሺህ ሌላ ኖርማል ውሃ ማለት ነው ጠብታ ውስጥ ሲቀላቀል ሌሎቹ ጠብታዎች የዘምዘምን ቅርጽ ነው የሚይዙት እንጂ ዘምዘም የነሱን ቅርጽ አይይዝም። ዘምዘምን በተመለከተ ሌላኛው ሳናነሳው ማናልፈው የዶክተር ማሳሩ ኢሞቶ የጥናት ውጤት ነው። ዶክተር ማሳሩ ኢሞቶ ጃፓናዊ ሳይንቲስት ናቸው። እሳቸው ምን አደረጉ? በርካታ የውሃ ውጤቶችን ከሆንግ ኮንግ፣ ከዚያው ከቻይና፣ ከሌሎችም ኒውዮርክ፣ ከለንደን ውሃዎችን አሰባስበው ምርምር አድርገው ነበረ። የተመራመሩባቸው ውሃዎች የተለያየ ውጤትን ሰጥተዋቸዋል። አንዳንዶቹ ውሃዎች ክሪስታል ቅርጻቸው በውስጣቸው ያለው መጠን በጣም የተለያየ ሆኖባቸው ተቸግረው ነበረ። በዚያ መካከል ነበር ዘምዘም ውሃን አንድ ሳዑዲያዊ ተማሪያቸው ያመጣላቸው። ዘምዘም ውሃን ካመጣላቸው በኋላ ሲሞክሩት ግን ዘምዘም ከሌሎች ውሃዎች እጅግ የተለየ ቅርጽ አለው። ድርብርብ ክሪስታል አለው። ሌሎቹ ውሃዎች የክሪስታል ቅርጻቸው አንድ ብቻ ነው፣ 6 ጎን አለው፣ አንድ ብቻ ነው። የዘምዘም ውሃ ግን ድርብ ነው ክሪስታሉ ማለት ነው። ይሄ በጣም ተአምረኛ ያደርገዋል። ይሄ ክሪስታል ምንድነው ካላችሁ ደግሞ ክሪስታል እንግዲህ መረጃዎችን የሚይዝበት ውሃው እንዲረጋጋ የሚያደርግበት ወይም ስሜቱን የሚገልጽበት መንገድ ነው። ከኛ የተቀበለውን መረጃ የሚያደርስበትም መንገድ በክሪስታል ቅርጹ አማካኝነት ነው። እሳቸው እንግዲህ ባደረጉት ምርምር ከላይ በምትመለከቷቸው መልኩ የተለያዩ ስሜቶችን እንዲገለጽለት አደረጉ። ለምሳሌ ቁጣ ቃል ሊሆን ይችላል፣ ጠላሃለው ሊሆን ይችላል፣ ወዳሃለው ሊሆን ይችላል። እነዚህን ቃላቶች በሚናገሩበት ጊዜ ከላይ እንደምትመለከቷቸው አይነት የተለያየ አይነት ቅርጾችን ይሰጣሉ ውሃ ማለት ነው በባህሪው። መጥፎ ቃል ስትገልጹለት የሚያሳየው ቅርጽ የተለየ ቅርጽ ነው። ጥሩ ቃል፣ የፍቅር መውደድ ስሜት ስታሳዩት ደግሞ የሚሰጠው ቅርጽ እነዚህን ይመለከታል ማለት ነው። በዚህ መሰረት እንግዲህ ወደ ዘምዘም ስንመለስ መልእክተኛው ዓለይሂ ሰላቱ ወሰላም ዘምዘምን ስንጠጣ የምንከተላቸው መንገዶች ሰጥተውናል። ለዚህም ይመስላል ዘምዘምን ስንጠጣ ዱዓ አድርገን አላሁመ ኢኒ አስአሉከ ዒልመን ናፊዓ ወሪዝቀን ዋሲዓ ወሺፋአን ሚን ኩሊ ዳእ ብለን እንጠጣለን። ሰፊ ሪዝቅ እንዲሰጠን እውቀት እንዲሰጠን እንጠይቃለን። እዛ ደግሞ ሺፋ ሰውነታችን ደህና እንዲሆን እንጠይቃለን። በዚህ መሰረት ዘምዘም ሲጠጣ ይሄ ሞለኪውል ወይም ደግሞ ውሃ ውስጥ ያለው ክሪስታሉ ቅርጹ ማለት ነው የዚህን ስሜት ነው የሚያንጸባርቀው። የሰጠነው ፍቅር፣ ዱዓ፣ ስሜት መልካም ስለሆነ ያንን ስሜታችንን ይዞልን ወደ ሰውነታችን ይገባል ማለት ነው። እዚህ ጋር መመልከት ያለብን ሌላኛው ነጥብ ዘምዘም ውሃ ከሌሎች ውሃዎች ጋር ሲቀላቀል የሌሎችን ውሃዎች ቅርጽ ወደ ራሱ ቅርጽ ያመጣቸዋል የሚል ጥናትም አረጋግጠዋል። አንድ የዘምዘም ጠብታ በአንድ ሺህ ሌላ ኖርማል ውሃ ማለት ነው ጠብታ ውስጥ ሲቀላቀል ሌሎቹ ጠብታዎች የዘምዘምን ቅርጽ ነው የሚይዙት እንጂ ዘምዘም የነሱን ቅርጽ አይይዝም። ይሄ ሌላኛው ተአምራዊ መልኩ ነው። በዚህ መሰረት እሳቸው ምን ይላሉ? ዘምዘም ውሃን ከሌላው ጋር ቀላቅላችሁ ብትጠጡት ቅርጹን አይቀይርም፣ እንዲያውም የነሱን ቅርጽ ይቀይራል፣ ያሸንፋል ማለት ነው። ስለዚህ በዚህ መሰረት ዘምዘምን ስንጠጣው ዱዓ አድርገን ቢስሚላህ ብለን ወደ ውስጣችን ስንጠጣው ዘምዘም ይዞት የሚገባው ክሪስታል ቅርጽ ውስጣችን እንደምታውቁት የሰው ልጅ 70% ውሃ ነው። ዶክተር ማሳሩ ኢሞቶ ይህንን ጥናት የሰሩትም የሰውነታችን ብዛት ወይም ደግሞ 70% ውሃ ነው። ስለዚህ ያንን በተመለከተ ነበር ጥናት እየሰሩ የነበረው። ስለዚህ ዘምዘም 70% ውሃችን አጠራቅመነው የቆየነው ውሃ እንግዲህ የተለያዩ ስሜቶች ሊኖሩ ይችላል። ወይ ተናደን ይሆናል ውሃዎችን የጠጣ ነው፣ ወይ የሆነ ንግግር ውስጥ ሊሆን ይችላል የጠጣ ናቸው። የተለያየ ቅርጽ አለ። ሰውነታችን ውስጥ ያሉ ክሪስታሎች የተለያየ ቅርጽ አላቸው ውሃዎቹ። ስለዚህ ዘምዘም ስንጠጣ የነዛን ክሪስታሎች ወደ ምን ይቀይራል ማለት ነው? ወደ ራሱ ወደ ዘምዘም ይቀይራቸዋል፣ ወደ ዘምዘም ቅርጽ ይቀይራቸዋል። በዚህ ሰዓት ሰውነታችን ጤናማ የመሆን የጠጣንለትን ሪዝቅ ነው የጠየቅነው፣ ዒልም ነው የጠየቅነው፣ ጤንነትን ነው የጠየቅነው። ስለዚህ እነዚህን በሙሉ ይዞ ስለሚገባ እነዛ ጠንካራ ክሪስታል ቅርጾቹ ወደ ሰውነታችን ውስጥ የመግባት አቅም አላቸው ማለት ነው። ማዕድናቶቹ ሲጨመሩ ዘምዘም ለጤናችን በጣም ጠቃሚና ወሳኝ ይሆናል ማለት ነው። ሌላኛው በጣም ከብዙ ውሃዎች ዘምዘምን ደግሞ በላጭ የሚያደርገው ረዥም ጊዜ በአንድ ዕቃ ውስጥ አድርጋችሁ ዘምዘምን ብታስቀምጡት አልጋ አይፈጥርም፣ ሽታ አይፈጥርም፣ አይበላሽም። ስለዚህ የትኛውንም ውሃ ዓለማችን ላይ አምጥታችሁ ብታስቀምጡና ረዥም ጊዜ ብታቆዩት ወይ ሽታ ይኖረዋል፣ ወይ አልጋ ይይዛል፣ ወይ ይቀየራል። ዘምዘም ግን አይቀየርም። ይሄም የተረጋገጠ ጉዳይ ነው። ዘምዘምን በተመለከተ እንግዲህ እነዚህን ነጥቦች አጋራኋችሁ። ቤታችሁ ካለ ምን ያህል ጊዜ ጠጥታችኋል? ከየት የመጣ ዘምዘም አግኝታችሁ ታውቃላችሁ? ኮሜንት ላይ ዘምዘምን በተመለከተ ጠጥታችሁ ካወቃችሁና በህይወታችሁ ያገኛችሁት ለውጥም ካለ ኮሜንት ላይ ልታሳውቁን ትችላላችሁ። ፎሎ ማድረግ፣ ላይክ ማድረግ፣ ሼር ማድረግ አይረሳ። ለበርካቶች አድርሱት። አይኖ ረዘም ይላል፣ ግን በርካታ መረጃዎችን እንዳገኛችሁ ተስፋ አድርጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።